የሚጾም ሰው ለሰማዕትነት እንኳን በጣም ቅርብ ነው ይላሉ። ምክንያቱም በቅርብ ያለውን ምግቡን የሚተው ሰው በዓለም ያለውን ብዙ ነገር ለመተው አቅም የሚያገኝ ሰው ነው። እያላችሁ ስትተው አጠገባችሁ ሆኖ ስትንቁ ዓለምን ለመተው መንገድ ስለሚሆን ነው ከምግብ ጋር እኔና እናንተ ጥቂት ጊዜ እንኳን የምናርፈው። ወገኖቼ ያላችሁን ስትተው የሌላችሁን መመኘት ታቆማላችሁ። የራሳችሁን በመጾማችሁ ለሰዎች መስጠት ስትለምዱ የሌሎችን መመኘት ታቆማላችሁ። ጾምን እንደቀላል የጥቂት ጊዜ ቆይታ ብቻ እንዳታደርጉት። ይልቁንም ምግብን በተዋችሁ ቁጥር መመኘትን፣ ለምግብ መጓጓትን፣ ደግሞም መስገብገብን፣ ደግሞም ለቁሳዊ ነገር መተውን ቀስ በቀስ እየተለማመድን እንድንመጣ ነው የጾም ጥቅም ወገን።